አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ እህት ወንድሞቼ እንዴት ናችሁ? ሰላም ናችሁ ሆይ? እኔ አልሐምዱሊላህ ሰላም ነኝ። እናንተም ሰላም ይብዛልኝ። አላህ ይጠብቃችሁ ባላችሁበት፣ ሀገራችንንም ሰላም ያደርግልን። እናንተንም ስራ ያጣችሁ እህት ወንድሞቼ አላህ ስራ ይስጣችሁ፣ ይወፍቃችሁ። ሁሉ አሚን። እህቶቼ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሁኑ። አዳዲስ የምለቃቸው ነገር እንዲደርሳችሁ ላይክ እያደረጋችሁ ቤተሰብ እንድትሆኑ ወደ ሸዋዬ ዩቲዩብ እንድትቀላቀሉ እላችኋለሁ። አዳዲስ የምለቃቸው ነገር እንዲደርሳችሁ እናንተ እንግዲህ ሼር በማድረግ ተባበሩኝ። ሀባይቢ ያላ ስራ ያጣችሁ እህቶቼ ወንድሞቼንም አላህ ስራ ይስጣችሁ፣ ይወፍቃችሁ እላለሁኝ። ሁላችንም እኛ ስራ አለን ብለን ቀልባችን መደላደል የለብንም። እኛ ነገ ምን ይደርስብናል፣ ተነገ ወዲያ እኛ እንዴት ነው የምንሆነው፣ በእኛ ላይ ነገ ምንድን ነው የሚመጣው ማለት ማሰብ አለብን። እኛ የተደላደል ነው የራሳችንን ብቻ ማሰብ የለብንም። እህቶቻችን እሳ እንዴት እየሆኑ ነው ብለን ማስገባትን ባንችል ዱዓ ማድረግ፣ በዱዓ የአንዱ ዱዓ ሙስተጃብ ይሆናል ኢንሻአላህ። ሁላችንም እጃችንን ወደ አላህ እየዘረጋን ዱዓ ማድረግ ነው ያለብን። አላህ ደግሞ የሚከለክለን ነገር የለም። እጃችሁን ተዘረጋችሁ ከኔ የምታጡት ነገር የላችሁም ስላለ እኛ የአላህ ባሪያ እስከሆነ ድረስ እሱን ለምነን የምናጣ ነገር የለንም ኢንሻአላህ በኢዝንላህ። የአላህ በር ክፍት ነው፣ እንደኛ እንደ ሰዎቹ አይደለም። አላህ ለኛ በሩን እንደከፈተልን ሁሉ በእጁ ነው ያለው። ሁሉን ሊያስተካክልልን ይችላል። እንኳን ስራና በአጭር ጊዜ ውስጥ የምንፈልገውን አግኝተን ወደ ሀገር ልንገባ እንችላለን። በቃ አገራችን ላይ በቃ ይበለን የሰው ሀገር። እውነቴን ነው የምላችሁ። እዚህ ሀገር የቆዩት ልጆች ያውቃሉ፣ ታውቃላችሁ። በጣም ነው ሰው ሀገር የቆየን ሰው እድሜያችን እየሄደ ነው የሚሄደው። እኔ አልሐምዱሊላህ ልጆችም ወልጃለሁኝ። አልሐምዱሊላህ እዚህ ምንም እንትን የሚለኝ ነገር የለም። ለእናንተም አላህ ጥሩ የሆነ ትዳርም ከፈለጋችሁ ወፍቃችሁ። ልጅ ጥሩ ነው ሁሉም ከሚሊዮን በሚቆጠር ገንዘብ ልጅ በጣም ጥሩ ነው። አላህ ትዳርም ያላችሁ ልጅ ይስጣችሁ፣ ትዳርም የሌላችሁ ትዳር አላህ ጥሩ ትዳር ይስጣችሁ። እንግዲህ ሁሉንም ዱዓ ተቀባይ አላህ ያድርገው። እህቶች አብሽሩ፣ አይዟችሁ። እንዲሁም ሼር እያደረጋችሁ እንግዲህ ተባበሩኝ እላችኋለሁኝ። 1000 ሰብስክራይብ አስገቡ ብያችኋለሁ። እንደ ልመና እንግዲህ እህቶቼ ወንድሞቼ ሼር እያደረጋችሁ 1000 አስገቡኝ። እንደ ልመና ቀርብ ያለው ለስራ ነው ደግሞ የቀረብኩት። ሌላ ነገር ውስጥ ዘረኝነት ውስጥ አልገባሁም። ስራ ልሰራ ነው በምችለው አቅሜ ልብስ ልሸጥ፣ እህቶቻችን የሚቸገሩት ነገር ላቀርብላቸው። በጥቅሉ ለስራ የቀረበ ሰው መተባበር አለባችሁ ማለት ነው። ሼር እያደረጋችሁ እስከ አሁንም ደግሞ ሼር አድርጋችሁ ሰብስክራይብ ላደረጋችሁኝ እህት ወንድሞቼ በጣም ነው የማመሰግነው። ጀዛኩሙላ ኸይራን። ከአላህ ጀዛውን ታገኛላችሁ። ከእኔ ሳይሆን ከሰው ልጅ ምንም የሚገኝ ነገር የለም። ከአላህ ታገኙታላችሁ። ወደፊትም ደግሞ ቤተሰብ መሆን የፈለጋችሁ ቤተሰብ ሁኑ፣ ወደ እኔ ተቀላቀሉ። እንግዲህ እህቶቼ ዛሬ ይዤላችሁ ቀረብኩት ይዤላችሁ ከሸኤን ይኸው ገና ዩቱብ በመጀመሪያ ከሸኤን የጠለብኩት ከቲሞሙ ከሸኤን ማለት ነው። ከቲሞ የጠለብኩትን እቃ አሳያችኋለሁ። አብራችሁን ተከታተሉን። እንግዲህ እኔ ገና ዩቱብ ሳይከፍለኝ ለራሴ ልሞክረው ነው ገዝቼ። አንድ ሰው ስራ ምን እንሰራለን ብሎ እንደምታውቁ ግድ ነው እንግዲህ ዛሬ ነው ያስመጣሁት። እየከፈትኩ ነው። ሁሉ ወዶ አይሆንም።
ለራሴም የሚያስፈልጉኝን ነገሮች ጠልቤ ያለሁኝ። እንደምታዩት እንግዲህ እርግጠኛ ነኝ እየጓጓችሁ ነው እስከምከፍተው ድረስ እና ይሄ በመጀመሪያ ደረጃ ይሄ ጫማ ነው። ጫማ እንግዲህ እግሬን በጣም ያመኛል። እንግዲህ የመዳም ቅመም ታውቃላችሁ፣ በመቆም ብዛት እግሬን ያመኛል። እንደምታዩት እንግዲህ ጫማው እንደዚህ አይነት ጫማ ነው። ወፈር ያለ ጫማ የምትፈልጉ ጥለቡኝ፣ እጠልብላችኋለሁ። መጥለብ የማትችሉ ልጆች ጥለቡኝ። እንደምታዩት ይሄ ጫማ በጣም ምርጥ ነው። ለምን? ለስራ ወፈር ያለ ነው። እግር ከማመን ምናምን እንትን ይላል ማለት ነው፣ ይተባበራል ማለት ነው። እንደዚህ እንግዲህ ዛሬ ይሄንን የጠለብኩት ራሳችንን የምንቸገር ልጆች ስላለን፣ ይሄ ደግሞ ያው ዘይት እያስተዋወቅኩ ነው። እንግዲህ ለዘይት ነው። ይኸው ከእናንተም ነው ያለው። ዘይት መጥለብ የምትፈልጉ ልጆች ለዘይት ዕቃ ነው የጠለብኩት። በዚህ ዘይት ልሸጥ ማለት ነው። እንደምታዩት ይሄ ደግሞ ይሄን ስሙን አላውቀውም። ወላሂ ሴትዮዋ ላያችን ነው የጠለብኩት። አላውቀውም ስሙን። የእንትን ነው የሚጠጣ በቃ ቦርጭ ምናምን የሚቀንስ እንኳ ብዙም የለኝም። ከሷ ቀንቼ ነው ያችል እና ይሄ ደግሞ እዚህ ጋር ያው የሆነ ውህድ ምናምን ለጠጉራችሁ መቀባት ስትፈልጉ ለውህድ ይሆናል። ከፍቼ ላሳያችሁ። እንግዲህ መጥለብ የማትችሉ ልጆች ነው ያልኩት። እንዴት አንቺ አወቅሽኝ? አላወቅንም እንዳትሉ፣ የማይችሉ ብዙ አሉ። ይሄ በጣም ስስ ነው። ማሻላ ተባርከላ ነው። ይሄንን መጥለብ ከፈለጋችሁ እዘዙኝ፣ ጠልብላችኋለሁ። የምትችሉም እንዲሁም የምትችሉ እህቶቼ መጥለብ ትችላላችሁ። ይሄ ደግሞ እንደምታዩት ሰማአ እንግዲህ ይኸው ቢስሚላህ ብያለሁኝ። ለዩቱብ መስሪያ ነው ገዛሁት። እዚህ ላይ እየተሳገ ድምጥሽ አይሰማም ድምጥሽ አይሰማም ይሉኛል እና ይኸውላችሁ በውስጥ እየገቡ ድምጥሽ ብዙም አይሰማም የሚሉ ልጆች ስላሉ ይሄንን ገዛሁኝ። ቢስሚላ እስኪ ልክፈተው። ቢስሚላ ማሻአላ። እንደዚህ እቺ እስቲ ሸሃን አለው ሌላ ነገር አለው መሰለኝ ያላውቀውም እና ነው ይሄ ለሴትዮዋ ጥልብላት ነው። ጥለቢሊ ብላት ታቀም ለሴትዮ ደግሞ አልሐምዱሊላህ እኔን አዘዘችኝ። ይሄንንም ወርዳ ነው የምታውቁ ልጆች ታውቃላችሁ። ወርዳ ጠልቤ ነው። ይሄ ደግሞ ያው የእግር ቆሻሻ ምናምን ማጥጃ ነው። ድንጋይ ነገር ነው። ይሄ ደግሞ ሳሙና ነው። ማሻላ ተባከለ የሎሚ ሳሙና ነው። የህርድ የባባዬ የሎሚ መጥለብ የምትፈልጉ ይሄንንም ጠልብላችኋለሁ። እሺ እና ይኸው ይሄ ነው መሰለኝ። ይሄም እሷ ናት የጠለብኩት። የእሷ ነው ጥለቢሊ ብላ አብራ ጠፍታሪ ብያት ነው። መጥለብ አታውቅም። እንግዲህ አበቃ እህቶቼ፣ እንደምታዩት ያው ሰማአው ይሄ ሸሃም በዝ ነው መሰለኝ የሚደረገው። ከዛም በኋላ ቆይ ላሳያችሁ እንዴት ተብላ እንደምትገጠም። እኔ ለራሱ አላውቅም ነኝ ብሎ አዋቂ ማለት ነው። ይቺ እንደዚህ ነው የምትሳገው። በቃ ያኔ የሆነ እንትን ላይ እንደዚህ ትሳጋለች። እዚህ አባያይም ላይ ትሁን ይኸው መሳጊያ አላት። ትታያችኋል ብዬ ነው የማስበው። መሳጊያ አላት። እንደምታዩት እንደዚህ ነው እንግዲህ ሀባይ ቤት ዛሬ ይዤላችሁ የቀረብኩት ይሄ ነው። እንግዲህ መጥለብ የማትችሉ ልጆች ጥለቡኝ እላችኋለሁ። እኔ ጠልብላችኋለሁ። አብሽሩ፣ አይዟችሁ። መጥለብ የምትችሉ ልጆች ደግሞ እንደዚህ ገባ እያላችሁ ሱቅ ባትሄዱ መጥለብ ትችላላችሁ። ከዚህ ማለት ነው ከቲሞ ወይ ደግሞ ከአማዞን የሚባለው አማዞን ላይ መጥለብ ትችላላችሁ። አማዞን ካላወቃችሁ ቲሞ ላይ እና መጥለብ ትችላላችሁ። ግዴታ እንግሊዝኛ ምናምን አይልም። ካች ነው ያስመጣሁት። እዚህ ነው የምከፍለው። ያው ሰራፋ ያላችሁ ሰራፋ ላይ ነው የምታስገቡት። አስተላልፉ፣ ያስመርጣችኋል።
እንደዛ ነው። ጥለቡና ተጠቀሙ እህቶቼ። መጥለብም የማትችሉ ደግሞ በዋስታባ አናግሩኝ። ቁጥር 059 75 81 5 46 በሉና እዘዙ።